ሰላም ሰላም ውድ ቤተሰቦቼ ሰላም ናችሁ? እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሁሉ መልካም ነው። እናንተ ጋር እኔ ጋር ሁሉ መልካም፣ ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን ነኝ። እንግዲህ ከቤት ወጣ ብዬ ወደ ሱቅ እየሄድኩ ነው ማለት ነው። እኔ በተረፈ ሰላም ናችሁ? እኔ አንድ እግዚአብሔር የተመሰገነ ይሁን ሰላም ነኝ። በያላችሁበት ሰላማችሁ ስትርግልኝ እንደኔ በስደት ያላችሁ እህት ወንድሞቼ ወዳችኋለሁ፣ ከብራችኋለሁ። ፈጣሪ ሀገራችን ሰላም ያርግልን። ዞሮ መግቢያችንን እና ዞረን ሀገራችንን መግባታችን ስለማይቀር እና እላችኋለሁ የኔ ወዶች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ኧረ በእናታችሁ ሰብስክራይብ አድርጉኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ኧረ እኔ እርዱኝ፣ እርዱኝ፣ በቃ እርዱኝ፣ ቸግሮኛል፣ እርዱኝ፣ በቃ ከስደት አውጡኝ፣ በቃ ከስደት አውጡኝ፣ እርዱኝ፣ በቃ ቸግሮኛል። የምልሆነ ስደት መሮኛል። ስንት ዓመት ስደት በቃ ብዙ ምርር ነው ያለኝ። እንዴት እንደሞ ራሱ ግራ ገብቶኛል። ሴትዮዋም ጠባ ተቀይረው ራሱ ጭንቅላቴ ላይ እየቆመች ነው፣ እያሳበደች ነው፣ በቃ እያበደች ነው። በቃ ጸባ ተቀይሮብኛል። ቀን በቀን ጭቅጭቅ ነው፣ ቀን በቀን ጭቅጭቅ ነው። በቃ ልትበላይ ነው የምትደርሰው። አንዳንድ ቀንማ የሌለ በቃ ጸባዋን ትቀይርና በቃ እንደ እብድ ነው የሚያደርጋት። አንድ ቀን አውሬ፣ አንድ ቀን ሰው ናት። ያው መቼም አረቦች ታውቃላችሁ፣ ከነሱ ደህና ነገር አይጠበቅም። ያው እኔ በቃ ሄድ በቃ ቀዳዳ ነው ያጣሁት። በጣም ነው ያስጠላኝ። ሁሉም ነገር ከአቅሜ በላይ ነው የሆነብኝ። እንዴት እንደማደርግ ራሱ ግራ ገብቶኛል። እና እርዱኝ ብላችሁ ነገር ቢኖር በቃ ይሄን ብቻ ነው። በቃ አግዙኝ፣ በቃ እርዱኝ። እኔ እህታችሁ አይደለሁም። በቃ እኔ ሼር፣ ሰብስክራይብ፣ ላይክ ታረጋችሁልኝ በቃ ይበቃኛል። ሌላ ነገር ብዙ አላስቸግራችሁም፣ ብዙም አላስጨንቃችሁም። ይሄን ብቻ ነው የማስጨንቃችሁ። እና ያው አረብ ቤት ስትሆኑ ብዙ ነገር አለ፣ ብዙ ነገር ችላችሁ ነው። እኔ በቃ ሴትዮዋ ከአቅሜ በላይ ነው የሆነችብኝ። ምን እንደማረጋት ራሱ ግራ እየገባኝ ነው። በፊት ይሻላት ነበር። አብራችሁ ብዙ አመት ስቆዩ ጸባያቸው ተቀይሮ ቁጭ ነው የሚለው። ሁሉ ነገር ጸባያቸው ይቀየራል። እንዴት እንደሚያረጋቸው ነገር ማለት ነው። የተለያየ ጸባይ ነው ያላቸው። እና አሁን ሱቁ ጋር ደርሻለሁ። ያው አንዴ ላስጎብኛችሁ። ያው ደርሻለሁ። እንግዲህ ሰላማችሁን ብዝት ያርግልኝ። በያላችሁበት ሰላም ሁኑልኝ እያላችኋለሁ። በተረፈ ሰላም አምሹ፣ ሰላም እደሩ።